ያደዋ ድልል ለገሰፈው የጥቁር ድል ስለሆነ ብቻ አይደለም ይልቁንም ጥቁሮች በነጮች የነበራቸውን የቆየ የተንሻፈፈ እይታ የቀየረ ታሪካዊ ክስተት ስለሆነ ነበር። የሰው ባሪያ የለውም በተግባር የተተረጎመበት የድል ታሪክ ነው። በወቅቱ በተወሰነ ደረጃ ጥቁርነት ጀነት የቀለም ልዩነት ብቻ አይደለም ከቀለም ልዩነት ከፍ ያለ አንድምታ ነበረው። ነጭ ሁሉን አድራጊ ጥቁር ደሞ ከእንስሳ የተለየ ግንዛቤ የሌለው ተደርጎ በአብዛኞቹ ዘንድ ጥቁሮችን ጨምሮ ይታሰብ ነበር። ይሳብ በቀኝ በተያዙ ጥቁሮች ሁሉ የጥቁር የበታችነትና ሁሉን ቻይነት በጥቁሮች ዘንድ እስኪሰርጽ ድረስ ተሰብኳል። የማሸናፊዎች የፈለጉትንና የራሳቸው እውነት የመፍጠር ድል አላቸውና ተሳክቶላቸዋል ማለት ይቻላል። ምስጋና ለምንይል ከና ቀደምት አባቶቻችን፣ እኛ ግን ከራሳችን ጋር ዘልቀናል። ይህ ሁሉ ሲሆን የምንልኳ ኢትዮጵያ የሰው ልጅ ሁሉ እኩል ነው የሚለውን እውነት ይዛ ትከተል ነበር። ሁላችንም የፈጣሪ ባሮች እንጂ የሰው ባሪያ የለውም ያሉት ንጉሳችን ያኔውን የሰውነት ከፍታችን ማሳያ ናቸው። ዳሩ ሌሎች ጥቁሮችን በስራቸው ማድረግ የቻሉ ነጮች ይህን እውነት መቀበል አልፈለጉም። ሁሉም ቀኝ መያዝ ላይ የተሰማሩ ነጮች ባሪያቸው ሊያደርጉን ቢያስቡም በነጮች ማህበር ኢትዮጵያን የሚያዝ ተይወጣላት ግን ጣሊያን ነበረች። የካቲት በኒያት የዘማ አመራሩን ሽንፈት እስክትጎነጭ ድረስ ጣሊያን በልበል ኢትዮጵያ ድርሻዬ ናት ብላ ተቀብላ ነበር። የዛሬውን 3 ዓመታት በኋላ የተመዘገው ድል የነፃነት ዋጋ እኛ እንደማሳየቱም በላይ ያለልቅ ያመጣውን የወራሪዎችን እብሪት በማስተንፈስና የጥቁር ሕዝብ ክቡር ጦርነት በማስረገጥና በተቀረው ዓለም ሰውነታቸውን ተክዶ ለነበሩ ጥቁሮች ክብር አጎና ሰፎ ለነፃነት የመታገል ስነ ልቦና በማላበስ ፈረገጃ ተዋጅል